መቃብር የመጣችው ማርያም ጌታ ኢየሱስን በተጠበቀችበት ስፍራ አላገኘችው። እኔ ይመስለኛል ሐሳቧ ድንገት ልትወስደው ይመስለኛል። ምክንያቱም ብትሰጠኝ ወስደዋለሁ ትላለች። እቺ ሴት ለማየት ሄደች። ያየችው የፈለገችው ግን ጌታዋ ያ ጌታዋ በሕይወት እያለ ታውቀዋለች። ምን ሲያረግ? ታምራት ሲያረግ፣ የሞተ ሲያስነሳ፣ ጉራት ሲያበራ እንጂ ሞቶ አታውቀው። ነገር ግን እስቲል እሷ ሞተውም ቢሆን ትከተለዋለች። አይገርማችሁም? እግዚአብሔር እንደዚህ አይነት ኃይል ይስጠና። ይገርማችኋል። ለማርያም ጌታ ቆሞ ታምራት እያደረገም ጌታዋ ነው። መቃብር ውስጥ ተኝቶም ጌታዋ ነው። አንዳንዶች ሲሳካላቸው ጌታቸው ነው፣ ሲሆንላቸው ጌታቸው ነው። ነገር ሲሳካ ብቻ ጌታ ይሆናቸዋል። ነገር አልሳካ ሲላቸው ዓለም ላይ ታገኛላችሁ። እንደሱ አይደለም ክርስቲያና። ነገር ቢሆንም ባይሆንም ጥያቄ ባይመለስም ቢመለስም በፍቅሩ ተይሻለሁ እከተላለሁ የሚል አማኝ አሜን። ስሙኝ፣ ብዙ ሰው በጌታ መጥቶ ወደ ባክ አድርጎ ሰርቪስ ስታረጓቸው የሚሏቸው ነገር ልንገራቸው። ጌታ ብዙ ነገር ተናግሮ አልሆነልኝ፣ ስለዚህ ከቤት ወጥቻለሁ። ሰዎቹ ሲመጡ የመጡ ምናምን ፈልገው እንጂ ጌታን ፈልገው አይደለም። አያችሁ፣ አንዳንዶቹ ደግሞ ይሄው በጌታ ቤት 40 ዓመቴ ነው፣ ብዙ ህመም አልፌያለሁ፣ ብዙ ማጣት አልፌያለሁ፣ ስል ጌታን ወደዋለሁ ይላሉ። ይሄ መንፈስ በኢየሱስ ስም ይግባባቸው። ሌላ ሁሉ ይወሰዳል። ውድ ስልኮች አሉ። ይሄ ስልክ ዛሬ መጣ ይገዛላል። ተበቲኖ ብራም ትላል። ልክ ቤት ስገባ ገና ስልኩን ሳጠግባ አዲስ ስልክ ባናቱ ይወጣል። አየህ፣ ጊዜው ያልፍበታል። በጣም ብራንድ የተባለ መኪና ነዳ። ልክ ብራንድ የመሰለ ነዳ ስትነዳ አንዱ ባጠገብ የሚበልጥ መኪና ይዞ ሽው ይላል። ሁሉም ነገሮች ጊዜያዊ ናቸው፣ ያልፋል። ቤት ሰራው ብለህ ደፍተህ ለፍተህ ጂ+3 ዋው ብለህ ብትገረም የሆነ ሰውዬ ቤት ስትሄድ አንተም ቤት 10 የሚያጥብታል። ዓለም ላይ ያለ ነገር ወዳጅ አያረካህም። ዓለም ላይ ያለ ነገር ቆይ በቃኝ ብለህ ልትቀመጥ አትችልም። ዓለም ላይ ብትሆን በሰማይ ብትሆን የሚያረካ አንድ ኃይል አለ። እርሱ መንፈስ ቅዱስ ይባላል። ዛሬ ውስጥ ይገባል። ሃሌሉያ! ሁሉ ነገር ተራ ይሆናል። ጫማ ባልነበረን ጊዜ ጫማ ባደርግ ወይን እንል ነበር። ጫማ ማድረግ ስንጀምር ጫማ ተራ እንደሆነ ይገባል። የሆነ ነገር እንመኛለን፣ እጃችን ሲገባ ተራ ይሆናል። ያለቀስክለት፣ የቧጠጥክበት፣ ታመምክበት፣ የተጨነክበት ነገር እጅ ላይ ሲገባ ተራ ይሆናል። ምናምንተ ይሆናል። ብራስ ሁሉ ጊዜ ምናምንተ የማይሆን በረ መንፈስ ያለው ጆርግ የሚያነሳ ይህ መንፈስ በኢየሱስ ስም ባላችሁበት ይግባባችሁ።